ሰላም ጤና ይስጥልን ቤተሰቦቼ። በዚህ ቻናል ላይ በትንሽ ቦታ እንዴት ባላችሁ ትንሽዬ ቦታ በቤት ውስጥ ዶሮ ማርባት ይቻላል የሚለውን ከ50 ከመቶ እስከ ከፍ እያለ ለመሄድ በትንሽ ቦታ ላይ እንዴት መስራት ይቻላል የሚለውን እናያለን። የቦታ አጠቃቀም፣ የመኖ አጠቃቀም፣ ውሃ 24 ሰዓት ንጹህ መሆን አለበት። ውሃ ከሚለው ከእያንዳንዱ ነገር ከመኖ አጠቃቀማችን ጀምሮ ሁሉንም በዲቴይል የምናየው ይሆናል። በአንድ ጊዜ 1500 ዶሮ ምናምን በብዛት ከማስገባት ከታች ጀምሮ እያሳደጉ መምጣት ብዙ ነገር እንድናይ ያደርገናል፣ እንድናስተካክል ያደርገናል። ማኔጅመንቱን ትማሩበታላችሁ። እኔ አሁን በእነዚህ ዶሮዎች ነው የጀመርኩት። በእነዚህ ዶሮዎች እስካሁን በደረሱበት አሁን ወደ 9 ሳምንት እየሆናቸው ነው። 9 ሳምንታቸው ነው። አሪፍ ላይ ናቸው። ምግብ አመጋገባቸውም የምጠቀማቸው ቫይታሚኖች ምንድናቸው የሚለውን በሰፊው እናያለን በዚህ ቻናል። እባካችሁ ፕሊስ በዚህ ቻናል የምንማማራቸው ጥሩ ነገሮች ይኖራሉ። ሰብስክራይብ፣ ላይክ በማድረግ ተባበሩ። እንዴት ነው መኖስ እንዴት ነው የሚዘጋጀው? መኖ ምንድን ነው የምንሰጣቸው? እንደምታውቁት እነዚህ የስጋ ዶሮዎች ናቸው። የስጋ ዶሮዎች ምን ይፈልጋሉ? ያው ስጋ መያዝ ስላለባቸው ምን ይፈልጋሉ የሚለውን እያንዳንዱን ነገር እናያለን። ሰብስክራይብ ማድረግ ተባበሩ፣ እንማማርበታለን። ከታች ጀምሮ ማደግ እስኪ በዚህ ቻናል እንየው በሚል ነው። አመሰግናለሁ ስላያችሁኝ፣ አመሰግናለሁ ስለተከታተላችሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም።